በግፍ ላጣችሁ ወገኖቼ ላልቅስ በግፍ ላጣችሁ ዘመዶቼ ላልቅስ ቢቀር መፈላለግ እያንዳንዱ በነፍስ የማውቀው ሀገሬ ደህናው እንዲመለስ የማውቀው ሀገሬ ደህናው እንዲመለስ ይቀየር የፍርዱ ግንድ ይከበር በምናውቀው የሰው መብት እንዲከበር ገድሎ አስገድሎ በሰላም እንዳይኖር ለነገር መምጫ መስመሩ ይሰመር የሰው ነፍስ አጥፍቶ እንደማይኖር የሰው ነፍስ አጥፍቶ ማመን እንደማይኖር ሕጉ መላላቱን ወንጀለኛው ያውቃል የሰው ነፍስ አጥፍቶ ምግብ ያማርጣል ግፋ ቢል ወራት ነው ተመልሶ ይወጣል ሕጉ መላላቱ ወንጀለኛው ያውቃል ሰላም ጤና ይስጥልኝ ውድ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በሌላ አስተያየት መጥቻለሁ። በመጀመሪያ በወንድማችን አቤል ግሩፕ በደረሰው በጣም አዝኛለሁ። በጣም ያሳዝናል። አስቻለው እንግዲህ ፈጣሪ ምሕረቱን ይስጠው። ግንና አድማጮቼ በቃ ይሄን ነገር የምናውቀው ነገር ነው አይደለም፣ ሁሌም የምንሰጋው ነገር ነው እና ብቻ የተጎዳው ወንድማችን ፈጣሪ ምሕረቱን ይስጠው እላለሁ። ግን አሁንም ቢሆን ያው እነሱም እየተናገሩ ነው፣ ግን በውስጣቸው ያለ ሰው ነው እነዚህን ወንድሞቻችን እያጠቃ ያለው። ሪፖርት የሚያደርሳቸው ሰው አለ፣ እነዛን የሚያዘጋቸው ሰው አለ። እንደሰማችኋቸው ናቸው። እነሱ ሲሄዱ ለምሳሌ ያቺ ሀና ነኝ ብላ ያለችዋ ልጅ ተዘጋጅታ ነው የጠበቀቻቸው እና ሪፖርት የሚሰጣቸው ከነሱ ስር ያለውን ሰው እንዴት ሊያውቁት ይችላሉ? እነሱ እናጣራለን ይላል አቤል። ከዚህ በፊትም ሲናገር ሰምተናል፣ ዛሬም ሲናገር ሰምተናል። እየከበዳቸው ነው ይመስለኝ። በቃ እኔም ማለት የምችለው ሁላችን ማለት የምንችለው ነገር ምንድነው? ፈጣሪ ይጠብቃቸው ነው። ብዙ 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 ነገሮችን እያካሄዱ ናቸው። ብዙ ነገር ራሳቸው ላይ ተጭኖ ነው ያለውና እነሱ ራሱ ይህንን ነገር ምን ብዬ ልንገራቸው ሶልቭ ለማድረግ እንደሚከብዳቸው ነው የታየኝ። በቃ ለምን በብዙ ነገር ነው የተወጠሩት፣ ብዙ ነገር ነው በህይወታቸው ላይ እየተካሄደ ያለው። አሁን እንኳን እኛ ማየት ከጀመር ነው እያንዳንዱ ከጀርባ የሚያደርጉትን አናቅም። እችን በሚያሳዩን ጥቂት ደቂቃዎች እንኳን ብዙ ነገር ነው የሚያካሄዱትና ፈጣሪ ይጠብቃቸው። ምንም ማድረግ አንችልም። ያሳዝናል። እንደዚህ በእውነት ነው የምላችሁ። በጣም አዝኛለሁ፣ ግን ምን እናደርጋለን? ፈጣሪ ይጠብቃቸው። እነሱ ለእውነት እስከቆሙ ድረስ ፈጣሪ ከእውነተኛው ሰው ጋር ነው፣ ለእውነት ነውና ፈጣሪ ያለ እሱ ይጠብቃቸዋል ብዬ ነው የማስበው። ግን ያለው የተደረገው ድርጊት ግን ያሳዝናል፣ በእውነት ያሳዝናል። ለማንኛውም እስቲ እቺን ቪዲዮ አይተን ተመልሰን እንምጣ። አንደኛው ሆቴል ላይ ሻንጣ ይዘው ከወጡ በኋላ ያው እኛ ካለን ካሜራዎች ምን ካለ የሻንጣዎቹን ዲቴል መውሰድ እንችላለን። በጣም ከሚገርም ነገር አንደኛው ሆቴል ላይ ሻንጣ ይወስድና የሆነ ቦታ ያስቀምጣል። ሌላ ሰው መጥቶ ያንን ሻንጣ ያነሳና ሌላ ሻንጣ አስቀምጦ ይዞ የሚወጣው። ይህም ማለት የሆነ ነገር እየተቀያየሩ ነው ማለት ነው።
እነዛ እያንዳንዱ ነገር መጀመሪያ ሻንጣው ሲቀመጥ ሻንጣው ከተቀመጠ በኋላ ሲቀያየር ምን ሲል እያንዳንዱ በሃይድ በተደረጉ ካሜራዎች ፎቶ ተነስቶ ተወስዷል። እዛ ውስጥ ያሉት ሰራተኞች ምናምን ነገሮችን እያዩ ነበር አይደል? ነገሮች ዊርድ የሆኑበት ሰዓት ምንድነው የመጨረሻ ስራቸውን ከሰሩ በኋላ ይመስለኛል ከመኪና ወርደው የእግር ጉዞ ነበር የጀመሩት። መኪና የማይገባባቸው ቦታዎች ምናምን ነበር እየሄዱ የነበሩት ሳምሶናይቶችን ይዘው ማለት ነው። እንደዛም ሲሆን በጣም በረጅም ርቀት ነበር ስንከታተላቸው የነበረው። ላይክ ከራንደም ሰዎች ጋር ነበር ወቅት ስናደርግ የነበረው። ምንም አይነት ጥርጣሬ ያሳይም ምንም አይነት ፍንጭ ሊያሳይ አይቻልም። የሆነ ቅያስ ላይ ገቡ። ከዛ በኋላ ነገሮች ላይ ተበለሻሹት። ሰማችሁ እንግዲህ ኤርሚያስ ወንድማችን ጉዳቱ እንዴት እንደደረሰባቸው ሲናገሩ ሰማላችሁ። እንግዲህ የሚከታተሏቸው የነበረ በርቀት ነው እና እንዴት ነው ወደ ኋላ እንግዲህ ሌላ እነዛኞቹ ሌላ ባካፕ አላቸው ማለት ነው። እነዚህ ግን ሲናገር እንደሰማነው ሁለት ሆነው ነው የተንቀሳቀሱት እና ይሄ ትክክል አይደለም። አሁን አያችሁ ሌላ ሰው ቢኖራቸው እነዚህን የሚጠብቁ ለምንድን ነው በግሩፕ የማይንቀሳቀሱ? ሁለቱ ብቻ ናቸው። እነዛን በእርግጥ ሲናገር ሁለት ነው፣ ግን አጋዦች ነበሯቸው ማለት ነው። የሄዱበትን መንገድም ያውቁታል። ወደዛ ወሰዷቸውም ለወጥመድ ነው። እነሱ ኢንፎርሜሽን ስላላቸው በእንደዛ ሁኔታ አጠምዝዘው መጠው እንግዲህ በርቀት ነበር የምንከታተላቸው ነው ያለ። እንዴት ከኋላቸው መጡ? እነዛ ከነዚህ የበለጠ ነው እየተደራጁ ያሉት። በጣም ለምንድን ነው? በገንዘብ ነው። እነዛ ሰውን የሚይዙት በገንዘብ ስለሆነ ነው። መጠንቀቅ መቻል አለባቸው። እንዴት በሁለት ከአራት በላይ መንቀሳቀስ ቢችሉ ደስ ይለኛል። እንኳን ሁለት ምን አለው? እኔ ምንድን ልበላችሁ? ከሁለት በላይ መሆን አለባቸው ሲንቀሳቀሱ። ግሩፕ ነበር መሆን የነበረባቸው። ሁለቱ ፊቱ ነው፣ ሁለቱ ከኋላ። እንደዛ እየሆኑ ነበር መሄድ የነበረባቸው እርስ በራሳቸው እንዲደጋገፉ። አሁን ሁለቱ ብቻ ስለሆኑ ነው እንደዚህ አደጋ የደረሰም። አስቻለውም በጣም የተጎዳው የእነሱ ብቻ ሁለቱ ስለሆኑ ነው እንግዲህ እንደሰማችሁት። እና ሌላው ደግሞ ምንድነው የሚያደርጉት ነገር እዚህ ጋር ባይናገር ደስ ይለኝ ነበር። እንዴት ኢንፎርሜሽን የሌሎችን ሰዎች እንዴት እንደወሰዱ ስለ ካሜራ አጠማመዳቸው ምናምን ያንን ሁሉ ሲገልጽ እኔ ደስ አላለኝም። ለምን ያለውን ነገራቸውን ያውቁባቸዋል ብዬ ስላሰብኩ ነው። እናንተ ምን ይመስላችኋል? የዚህን ያክል ዲፕ ኢንፎርሜሽን መስጠታቸው በእንትን ላይ ጥሩ አልመሰለኝም እንደኔ። ግን የእናንተ አስተያየት ምን ይመስላችኋል? ይሄን ያክል ስላደረጉት ነገር ማሳወቃቸው የእነሱን ሪፖርት እንዴት እንደሚወስዱ ማሳወቃቸው ጥሩ ነው ብላችሁ ታስባላችሁ? እንደኔ ግን ለነዛ የበለጠ እንዲጠነቀቁና የሚያደርጉበትን እንዲዘጋጁበት ግልጽ ቀጥታ ኢንፎርሜሽን ስለመሰለኝ ነው። የእናንተን አስተያየት በዚህ ጉዳይ ጠብቃለሁ። ስለማንኛውም እስኪች እንደማይተን ነምጣ ድረስ እስከ መተቃቀፍ እስከ መሳሳም ድረስ ሄደ። ኖ በጭራሽ አላቀፍኩም እኔ። ቪዲዮ ላይ ምናልባት ሳቅፍ እንደዚህ አይታችሁ ሊሆን ይችላል። አሁን እኮ ዘመኑ ወደ ቴክኖሎጂ ተቀይሯል። ምናልባት እንደዚህ እንዳደርግ እጄን እንዳንቀሳቀስ የተደረገ ሴራ ቢኖርስ በኔ ላይ ማን በጀርባዬ እንዳለ ማቆ ታሪክ የለም። እንደዚህ አይነት ወንጀል እንዴት ኢትዮጵያ ውስጥ ይከሰታል? እንደዚህ እዚህ ሀገር ላይ እንደዚህ ከዛም በላይ አድርጋችኋል። ከዛም በላይ አድርግ። እኔ መርፌ ሰው ሲወጋ ራሱ እንኳን አይቼ አላቅም። እኔ እንኳን አንድ ቀን ታመሜ መርፌ ተወግቼ አላቅም። መርፌም እንዴት ተወግቶ ሰው እንደሚገደል አላቅም። እባክህ ተወኝ። ኧረ ተውኝ። ኧረ እባክህ። እኔ መምራት የሚባል ነገር አላቅም። ትምህርት ቤት እንኳን ስማር ሰልፍ ላይ እንኳን ከፊት ለፊት ሆኜ መርቼ አላቅም። እባክህ እየቀለድክብኝ ነው። አያናድድም? ይሄ ሰው ሰማችሁት አይደል? አያናድድም? ምንድነው የሚደረገው? እኔ እንደዚህ አይነቱ ሰዎችን ምንድነው የሚደረጉት? ይሄ ደረቅ እኮ ነው። ያ ቪዲዮ እንደው ባነጋገሩ ቪዲዮ እንደ ድሮ ቢሆን ለምሳሌ እንደ ድሮ አሁን አንድ ሰው ወንጀለኛ ነው ብሎ ተቀርቦ ቪዲዮ ባይኖር እኛ ያየነው ነገር ባይኖር ካነጋገሩ በእውነት ነው የምላችሁ እነዚህ ጋዜጠኞች ልክ አይደሉም ብዬ እላለሁ። አሁን ለምሳሌ እነዛ መርማሪ ወይም ፖሊስ ቢሆኑ እነዚህ ፖሊሶች ወይም መርማሪዎች ልክ አይደሉም። ይሄ ሰውዬ በጣም ስነ ስርዓት ያለው እሱ በፍጹም አላደረገም የምለው ሰውዬ ነው ባነጋገሩ ማለት ነው። ግን ልጅቷን ያቀፍኳት እንኳን እንዳቀፍ ተደርጌ ሊሆን ይችላል። የሆነ በቴክኖሎጂ አዳምጡት እስቲ ምን እንደሚል። በቴክኖሎጂ እንዳቅፍ ተደርጎብኝ ይሆን ይችላል። እኔ አይደለሁም፣ እኔ አላደረኩም፣ በዛም እንድገባ ተደርጌ ነው። በቃ ኤአይ ነው እኔን የፈጠረኝ አይነት ነገር ነው እያለ ያለው። እዛ ጋር እኔ ሳይሆን ኤአይ ነው በምስል እየተንቀሳቀሰ የነበረው እንጂ እኔ አይደለሁም። እንደዛ ነው እያለ ነው ያለው። ግን ጥሩነቱ
ፈጣሪ ይመስገን አሁን ተመልከቱት እያንዳንዱን ነገር ሪኮርድ ስለሚያደርጉ እኛም በድርጊቱ ላይ እዛ ባንኖር እያየ ነው ስለሆነ በቃ ድርጊቱን እያየ ነው ስለሆነ እኛም ሁሉ ነው አይናችንን የካደው ግን እንደነገርኳችሁ ነው ይሄ ካሜራ ባይኖር ግን ሰውየው አነጋገሩ አንደበቱ ሌባ አያችሁ እንዴት እንደሚያስመስል ሙልጭ ድርቅ ስንቴን የካደ መጨረሻ ላይ ብሎ ደግሞ ጭራሻኛውንም ልጅ በእርግጥ ሁለቱም ወንጀለኛ ናቸው ምንም ጥርጣሬ የለም ግን ዋናው ቀንደኛው ግን ትንሹ ጌታቸው ግን ይሄ መላጣ ነው እና እንዴት እንደሚቀልዱብን ተመልከቱ እንዴት እንደሚቀልዱብን በዚህ ደረጃ ነው በቃ ተደራጅተው ተስፋፍተው እንደዚህ አድርገው ነው በቃ ነገሮችን ያንቀሳቀሱ ያሉት ሲያዋቸው ከሰው ጋራ ቁጭ ሲሉ ሰው ናቸው እንደኛ ሰው ሲያወሩ ምናምን ወይ ቤተሰብ እየመራ ነው ብሏል ልጆች አሉት በቃ ጎረቤት ምናምን እንደዚህ አይነት እንደ አቶ ከሊ አይነት ሌላ ሰው የለም በምድር ላይ ነው የሚባል አሁን እሱ ጎረቤት በሆነው ነው አሁን ለሱ ከሱ በላይ ሌላ ሰው የለም ብዬ ነው የምለው ለምን አንደበቱን ተመልከቱ አንደበቱ ይገዛል ስራው ግን የሰይጣን ነው ሰው መሳይ ሰይጣን ተመልከቱ እንደዚህ አድርጉ አንድን ወጣት በዚህ መንገድ ማስወገድ ህይወቱን መቅጠፍ ለሱ ምንም አልመሰለውም የየለቱ ስራውን ነው የሚሰራው አሁን እሱ ሰው ነፍስ ማጥፋት ስራ ብሎ ነው የያዘው እንደ ስራ መስሎ ስላየ ወንጀል መሆኑን አላወቀውም ተመልከቱ እንዴት ታዲያ ወንድማችን ብሩኬ እርምጃ ቢወስድ ይፈረድበታል ቢያደርገው ደስ ይለኛል ግን ደግሞ ወንድማችን እንፈልገዋለን በዚህ ጦሰኛ እዛ እስር ቤት መግባቱን አልፈልግም እንጂ ቢያደርገው በቀል እርግጠኛ ነኝ ደስ ይለኛል ግን ደግሞ ጦሱ ደግሞ ይተርፈናል እኛ ወንድማችን እንፈልገዋለን አገር ትፈልገዋለች በእነሱ ጦስ እዛ ጣጣ ውስጥ አይገባም እሱ ፈጣሪ የሚሰራውን በዚህም በህይወትም በመጨረሻም ያገኘዋል ግን ተመልከቱ ምን ያክል እንደሚቀልዱብን ተመልከቱ ከኛ ጋር ቁጭ ብለው ከጎናችን ቁጭ ብለው እንደ ሰው እየበሉ እየጠጡ ተግባራቸው ስራቸው ግን የሰይጣን የሆነ ብላለች ትግስት የሷን ቃል ላምጣና ላስገባላችሁ ሰው በጣም ነው የሚያስጠላው እኮ እንደ ሰው መጥፎ ሰው የለም የምድር ፍጥረት ሁሉ የሚያስጠላ ሰው ልጅ ብቻ ክፉ ነው ምንም ማያደርግ ነገር አለ ህይወትን ድብልቅልቅልቅልቅ እኮ ነው የሚያደርገው ልረሳም አልችለው የትግስት ቃል እንደሰማችሁት ነው ጨርሰዋለች ወንድሞች በጣም ያሳዝናል ለማንኛውም ግን ላይ እዚህ ጋር ከደረሳችሁት እንግዲህ ግጥሙን ጨርሱት ተረፈ በሌላ አስተያየት በሌላ ቪዲዮ እስክንገናኝ ለዛሬ በዚህ ሰናበታችኋለሁ ባይ በግፍላታችሁ ወገኖቼ ላልቅስ በግፍላታችሁ ዘመዶቼ ላልቅስ ቢቀር መፈላለግ እያንዳንዱ በነፍስ የማውቀው ሀገሬ ደናው እንዲመለስ የማውቀው ሀገሬ ገናው እንዲመለስ ይቀየር የፍርድ ወግ እንዲከበር በምናውቀው የሰው መብት እንዲከበር ገድሎ አስገድሎ በሰላም እንዳይኖር ለነገር መምጫ መስመሩ ይሰመር የሰው ነፍስ አጥፍቶ እንደማይኖር የሰው ነፍስ አጥፍቶ ማመን እንደማይኖር ሕጉ መላላቱን ወንጀለኛው ያውቃል የሰው ነፍስ አጥፍቶ ምግብ ያማርጣል ግፋ ቢል ወራት ነው ተመልሶ ይወጣል ሕጉ መላላቱ ወንጀለኛው ያውቃል
በሉ ወገኖቼ ትሆት ትሆት አሰሙና ገና የሌላቸው ግና ይሰጥምና ስባም ተከታዮች ሆነዋል ፈተና ይለከኑ ይውጡ በሕይወት ጎዳና የስንት ወገኖች ሕይወትን አጥፍተዋል ቤትና ትዳርን መሰረት አጥፍተዋል እስር ቤት ቁጭ ብሎ ምግብ ያማርታል የገደለ ይኑር ፍርድ መቼ ይቀየራል የገደለ ይኑር ፍርድ መቼ ይቀየራል ይቀየር የፍርድ ሕግ እንዲከበር በምናውቀው የሰበት እንዲከበር ገድሎ አስገድሎ በሰላም እንዳይኖር ለልቅር ምንጃ መስመሩ ይሰመር በግፍ ላጣቸው ወገኖች ላልቅስ በግፍ ላጣቸው ዘመዶች ላልቅስ ቢቀር መፈላለግ እያንዳንዱ በነፍስ የማውቀው ሀገሬ ጤና